ጋይ ሰሯሩጫ አጣርቼ የመጣሁላቸው የሀገሬ ልጆች አጣራው። ቲክቶክ ላይማ ምናልባት እያልኩ ነበር ሳውራ የነበረው። ታሪኩ ወደዚህ ነው። ሁኑና አዳምጡ ቁጭ ብላችሁ። እንግዲህ ማንሽ ሲንግሎች፣ ሲንግል ማሞች፣ ሲንግሎች ኑ ቁጭ ብላችሁ አዳምጡ ይህን ታሪክ የሀገሬ ልጆች። እንደው አሁን ማን ይሙት እንደው አንዳንዴ ሰው ሶሻል ሚዲያ ላይ ትዳሩን ቤቱን ሲያሳይ እንደው አስተያየት ፈልጎ ነው አይደለም? ቆይ ይህን መልሱልኝ። ሰው ትዳሩን ልጁን ምኑን አምጥቶ ቤት አሁን ለምሳሌ እኔ መኪናን ሳሳያችሁ ወይም ቤት መግዛት ሳሳያችሁ ከእናንተ አስተያየታችሁን ፈልጌ ነው። ልጄን ካሳያችሁ አስተያየት እንድሰጡኝ ነው። ትደግልሽ እንድትሉኝ ነው። መኪናን ይዤ ባሳያችሁ መኪናን ዋው ያምራል እንድትሉኝ ነው። ባሌን ባሳያችሁ ኑሮ ባልሽ ያምራል ወይ አያምርም እንድትሉኝ ነበረ። ሳ ጋይስ ወንደ ወንድ ነው እንድትሉኝ ነበር። ሳ የሰው ልጅ በሩን ከፍቶ ካሜራውን ከፍቶ ቪዲዮ ካሳየ በሶሻል ሚዲያ ቤቱንና ጓደኛውን ካሳየ መወያያ ርዕስ ቅዱስና ልዩ አልተጣሉም። እንደዚህ ተጣልታችኋል። ግን በምን እንደተጣላችሁ አላውቅም። እውነት ለመናገር ተጣልታችኋል። አንድ ቤት የምትኖሩ ሰዎች ተለያይታችሁ ቪዲዮ ምንም አትሰሩ። በዛ ላይ ቃሽ ይጠሻል። ምክንያትሽንም ደግሞ እናውቃለን። ምክንያቱም ሰው ከባሉ ጋር ከተጣላ እኔ ለምሳሌ ኮንዶሚኒየም እያለው ነበርኩ ከባሌ ጋር የምኖረው። ልክ ከሱ ጋር ስፋታ አፓርትመንት መጥቼ ስከራይ እቃዬን ሸጥኩት፣ የኮንዶሚኒየሙን እቃ። ምክንያቱም ትዝታይም ትውስታይም አብሮ እንዳይመጣ ፈልጌ ሽጥት አደረኳት። አዎ ብራውን ሶፋ ነበረኝ እኮ እዛ ኮንዶሚኒየም ጋይስ። ሽጥት አድርጌ አዲስ ሶፋ ገዛው፣ የእሱ የሆነ ትዝታ እንዲኖረኝ ስለማልፈልግ። ምክንያቱም ስንት ነገር አሳልፈናል ሶፋው ላይ ስንት ነገር ኬኳ ሳትመጣ በፊት ስንት ነገር የኔ ፍቅር የኔ አበባ የኔ ቡጥ ምናምን የተባባልን። ስለዚህ ትውስታው እንዲመጣ ስላልማልፈልግ ሽጥጥ አድርጌው እዚህ መጠት አያችሁ። የእኔን ታሪክ አለ እዛ ቤት ማለት ነው። እቃውን ሁሉ ሸጠችው፣ ኦንላይን ላይ ሸጠችው። አልፈልግም አለች ይቺ ሴት የሆነ እኔ እንደ አፏን ሞልታ ወታ ትናገረች። አለቆ ሜ ሰውዬ አለቁ። ንግስት ናት ባይዘዌ እንቁላል አድርጋ መያዝ ያለበት ሴት ናት። እንደ እሱ አይነት ሴት ያስፈልጋሉ ለሀገራችን። ለብዙሀን ሴቶች ትምህርት የሚሆኑ ሴቶች ናቸው በዚህ ዘመን። እንደሱ አይነት ሴት ማግኘት መታደል ነው እና እች ሴት ታስፈልገናለች ለኛ። አሪያችን ናት። የምር መልካም ሴት ርስት ጋግራ ምንድነው እስኮለሌ ያለባት አንዴ ጸጉሯ ተሰርታ ከተማ ለከተማ የምትዞር፣ አንዴ በየባሩ ባንኮኒ ላይ ቁጭ ብላ የምታሳድድ፣ የአንዱን ወንድ የአንዱን እያለች የምትሽኮለል የሚልባትን ሴት ነው የምትወዱት። ለምን አባታችሁ ነው እንደዚህ ሴት የምትወዱት? ለምንድነው እንደዚህ ሴት የምትወዱት? ወንዶች ጥያቄ ጠይቃችሁ፣ ለምንድነው እንደዚህ ሴት የምትወዱት? ጥቅሙ ምን ነው? ከዱርዬ ሴት ምን ይገኛል? በተለይ በትዳር ህይወት ከኖርክ በኋላ ዱርዬነት ምንም አያደርግም። ትዳር ላይ ከገባ በኋላ በሪሌሽን እንኳን ኦኬ ያለ ነው። ያው ሁሉም እያጭበረበረ ነው ሪሌሽኑን የሚቀጥለው። ያበረታቱ አይደለም እኔ ባልልም ስለሚደረግ ማለት ነው። ትዳር ካስክ ግን ለምንድን ነው ሚስትህን አክብረ የማትኖሩ? ለሚስት ለምንድን ነው ታማኝ የማትሆኑት? እኔ የምላችሁ እናስጠላችኋለን እንዴ? ከግብታችሁን ከኖራችሁ በኋላ ሁሌ ማታ ማታ ስለምንሰጣችሁ ነው። እስኪ ጥያቄ እስኪ ጋይስ እነዚህ ጥሯቸው፣ እነዚህ ቆሽቆሽ ወንዶች ኑ እናንተ ቆሽቆሽ ወንዶች ቁጭ በሉ። ሁሌ ማታ ማታ ስመታችሁ ስትጠይቁን ምናምን በቃ ሁሌ እናንተ እንደሆነ ስለምጠቅ እንደብራችኋለን። እስኪ መልሱልኝ። ቆይ ምንድን ነው ውጭ ያለው የተለየ ነገር? እስኪ ንግር ኮመ የላችሁ ወንዶች የምሬ ጋይስ የምሬን እኮ ነው። እኔ ጥያቄ ልጠይቃችሁ። ምክንያቱም በሪሌሽን ስትኖሩ በሳምንት በ15 ቀን ነው እሙሙ የምታገኙት። አሁን ከገርል ፍሬንዳችሁ ጋር የምትጨዋወቱት። ከሚስታችሁ ጋር ግን ፍቅር ከሆናችሁ ሁሌ ፍቅር ይሰጣችኋል፣ ጾም ካልሆነ በስተቀር። አዎ ስለዛ ነው የምትንቁ። የራሳችሁ ንብረት እንደሆነ አርጋችሁ ነው የምትስሉት። የእናንተም ንብረት እኮ የኛ ንብረት ነው። የኔ ንብረት ያንተ መስሎ መሆኑን አምነህ ከኖርክ ያንተ ንብረትም የኔ መሆኑን እኮ ማመን አለብክ። አንተ አይደለም በአንተ ንብረት እኮ ማዘዝ ካገባ በኋላ በአንተ ንብረት አንተ አይደለም ማዘዝ የምትችለው፣ እኔ ነኝ እኮ ማዘዝ የምትችለው። ያገባኸው ሚስትህ ቁም ስልህ መቆም አለበት፣ ተነስ ሴት ስልህ መሄድ አለበት። ማለቴ ዘነዘናው ማለቴ ነው። ደግሞ ስሙን አልጠራም ባለጌ ግን አይቁም ነገር ጋይስ። ግን እኔ እኮ ስለምን እኮ ነው ያገሬ ልጆች ገብርኤል ምስክሬ ነው። ቅጥል እኮ ነው የምለው። እኔ የምላችሁ ለምን አባታችሁ ነው ካገባችሁም በኋላ ልቅስቅስ ውሾች የምትሆኑት? ግን እስኪ መልሱልኝ። እስኪ በጨዋ ደንብ አልሳደብም። ትዳር ሳትይዙ ለምን አትልቀሰቀሱም ነበረ? ተልቀስቅሰ ጨርሳ አይደለ ትዳር የምትይዘው? ከተጋባ በኋላ ለምን አባ ነው የምትልቀሰቀሰው? ቤቷ
ስለዚህም ነግራችሁ እኔ በቃ እንደዚህ እርግጥ አድርጌ ነው የምነግራችሁ። አስመሳዮች ናቸው። በጣም ነው የሚያስመስሉት። ይሄ ካሜራ ፊት ቢዝነሳቸው ነው፣ ኢንካማቸው ነው፣ የቤት ኪራይ ያለ የሚኖሩበት ነው ምናምን ምናምን ምናምን። ስለዚህም ፍቅርዬ፣ ማርዬ፣ ወለላዬ ምናምን ይባባሉብናል በቪዲዮ ማለት ነው። ሪል ባልና ሚስት እንደዚህ ያለ አስመስሎ ያሳዩናል። የፈታ ነውን ያስወቅሱናል። ያልፈታችሁ ያላገባችሁ ደግሞ ያጓጓቸዋል። ተረዳችሁኝ? ያጓጓችሁ ለትዳር እንድትጓጉ ያደርጓቸዋል። በተቀረ ግን እኮ ልክ ካሜራውን ከዘጉ በኋላ እኮ ምን አባሽ ምን አባ ነው የሚባባሉት እኮ። በእኔ ነው ቪው ያገኘው በእኔ ነው ሁሉም ቤት እንደዚህ ነው የሚባባሉት። በእናታችሁ ዝም በሉ፣ አታላግጡ። እና ግን ምንድነው ያው ቤንጃሚን ማለት ያው የአሜሪካኑ ዶላር ማለት ነው። የአሜሪካኑ ዶላር ሰውን ሁሉ አስመሳይ አድርጓል። አስመሳይ ነው ያደረገን። አስመሳይ ውሸታሞች፣ ቀላል አስመሳዮች አድርጎናል። ይሄ ቤንጃሚን የሚሉት ሰውዬማ የሆነ መተትማ አለበት። አስመሳይ ያደረገን እና ብዙዎቹ እነዚህ ካፕል ጊዜ ቲክቶክ ላይ ዩቱብ ላይ የሚመጡት ተውት፣ በእናታችሁ ተከሩን ይብሰል። እግዚአብሔር ነው የምላችሁ። ልክ ካሜራ ላይ የቤታችሁን ታሪክ ስታሳዩ ውጭ ላይ ማንነታችሁ አለ። ይህን ማወቅ አለባችሁ። ስለዚህ እኔ እንደዚህ ሰዓት ችልጅ እኔ በቃ ላይ ይታይም አይባታለሁ። እውነት ለመናገር ይሄ አሁን ቪዲዮ ምናምን ሳይሆን ስለ እውነት እግዚአብሔር ምስክሬ አላቃትም፣ ፎሎም አንደራረግም ብላ ብላ ግን እንደዚህ አያት አለው። ሳያት ፊቷ ላይ የሆነ የዋ ነገር ትመስለኛለች ማለት ለምን እንደዚህ አልሽ ሊያሹ ብላችሁ ጠይቁኝ ጋይስ። ለምን እንደዚህ አልሽ ብላችሁ ከጠይቃችሁ በዚህ ዘመን ማለት ነው በዚህ ደረጃ ቤቷን እንደዚህ ትሪት የምታደርግ ሴት ከስንት አንድ ካልሆነች በስተቀር የለችም። እንደዚህ የምታደርግ ለቪዲዮም ቢሆን አይ ነው የሁሉም ሰው ላይ 100% የምነግራችሁ እኔ እዚህ ቁጭ ብዬ ሶሻል ሚዲያ ላይ ከባሌ ከፍቅረኛዬ ጋር ከውሽማዬ ጋር ብለው አረጋት ፍቅር የሚያሳዩት በአጠቃላይ ከኋላ አስመሳዮች ናቸው። እመኑ። ኪዳነ ምሕረት ምስክሬ። እኔ በቃ እንደዚህ እርግጥ አድርጌ ነው የምነግራቸው። አስመሳዮች ናቸው። በጣም ነው የሚያስመስሉት። ይሄ ካሜራ ፊት ቢዝነሳቸው ነው፣ ኢንካማቸው ነው፣ የቤት ኪራይ ያለ የሚኖሩበት ነው ምናምን ምናምን ምናምን። ስለዚህም ፍቅርዬ፣ ማርዬ፣ ወለላዬ ምናምን ይባባሉብናል በቪዲዮ ማለት ነው። ሪል ባልና ሚስት እንደዚህ ያለ አስመስሎ ያሳዩናል። የፈታ ነውን ያስወቅሱናል። ያልፈታችሁ ያላገባችሁ ደግሞ ያጓጓቸዋል። ተረዳችሁኝ? ያጓጓችሁ ለትዳር እንድትጓጉ ያደርጓቸዋል። በተቀረ ግን እኮ ልክ ካሜራውን ከዘጉ በኋላ እኮ ምን አባሽ ምን አባ ነው የሚባባሉት እኮ። በእኔ ነው ቪው ያገኘው በእኔ ነው ሁሉም ቤት እንደዚህ ነው የሚባባሉት። በእናታችሁ ዝም በሉ፣ አታላግጡ። እና ግን ምንድነው ያው ቤንጃሚን ማለት ያው የአሜሪካኑ ዶላር ማለት ነው። የአሜሪካኑ ዶላር ሰውን ቅጥል አድርጋ የምትገል ሴት ይታቃጥልቅ። አዎ እሱ ብቻ ሳይሆን እንደዚህ የምታደርጉ ወንዶች በአጠቃላይ የትኛውም ሴት ነው የምላችሁ። ለልጄ ስል ነው ምናምን እግር ይብላ፣ ልጆች እግር ይብሉ እንዴ። እሱ እችት አድርጎ በመጣብሽ ጊዜ HIV የሚባል ነገር አለ፣ አባላዘር የሚባል ነገር አለ። ባይዘው ሴቶች ይሄን ነገር ከልቤ ነው እነግራችሁ። ባለ ጋይስ ሙያዋስ የሚናቅ ነው እንዴ? ሙያዋስ የሚናቅ ነው እንዴ? ይሄን ሁሉ ያደረገች ሴት አንድ ወንድ አስቀይሟት ምግብ መስራት ካቆመች እንደዚህ ከሆነች እኛ እንለቀም። ሴቶች ትለቁታላችሁ? መልሱልኝ። ትፋቱታላችሁ? አንፋታም። እስኪ ይጣፍጣል፣ የተሰረቀ ነገር ይጣፍጣል ይላሉ።